አይ ማለት ብዙዎቻችን ይከብደናል አይደል? አይ ማለት ብዙዎቻችን መለማመድ መቻል አለብን። ጀሪ ፉዲንግ ስታይል የምንፈልገውን ምግብ እንጂ የሚያስፈልገንን ምግብ አይደለም። ሰላም እንዴት ናችሁ? አለው እግዚአብሔር ይመስገን። እኔ አይናለም ምስጋናው እባላለሁ። ዛሬ ደግሞ ራሳችን ላይ ምን አይነት ውሳኔ አስተላልፈን እናውቃለን? ራሳችንን በምንስ ገድበነው? በህይወታችንስ ምን አይነት ለውጥ አምጥተን እናውቃለን? እንዲሁም በተጨማሪ ደግሞ ራሳችንን ለመቀየር ወይም ደግሞ ራሳችን ህይወታችን ለውጥ ለማምጣት ምን አይነት ውሳኔ ወስነን እናውቃለን? በህይወታችን ራሳችንን ለማሻሻል ወይም ደግሞ የተሻለ የህይወት ደረጃ ለመኖር የመጀመሪያው ማድረግ ያለብን እንቅስቃሴ ማድረግ ነው። አብዛኞቻችን ምክንያት የምናስቀምጠው ጊዜ የለኝም፣ ፉል ታይም ሰራተኛ ነኝ፣ ተማሪ ነኝ፣ ማቴሪያል የለኝም፣ የጂም ክፍያ የለኝም። ነገር ግን እነዚህ ምክንያቶች ምክንያት መሆን እንደማይችሉ እኔ ማሳያ ነኝ። እኔ በምን ሰዓቴ እንደምሰራ ባለፈውም ነግራችኋለሁ። እኔ መንግስት ሰራተኛ ነኝ፣ የዩኒቨርሲቲ ተማሪ ነኝ፣ የልጅ እናት ነኝ። በተለያዩ ቪዲዮዎችም ገልጬላችኋለሁ። ምክንያት መደርደር ወይም ደግሞ ስፖርት ላለመስራት ምክንያት መደርደር በቂ እንዳልሆነ ባለፈውም ነግሬያችኋለሁ። ስለዚህ ስፖርት መስራት ማንዳቶሪ ለራሳችሁና በህይወታችሁ ማንዳቶሪ አድርጋችሁ መውሰድ አለባችሁ። ዋትኤቨር ዚት ጂምም ስሩ፣ ቤታችሁም ስሩ፣ ዊዛውት ማቴሪያልም ስሩ፣ በማቴሪያልም ስሩ። ብቻ ግን በህይወታችሁ ማዳበርና ማሳካት ያለባችሁ እንቅስቃሴ ወይም ደግሞ ስፖርት መስራት መቻል አለባችሁ። በቻላችሁት ማለት ነው። በቻላችሁት 10 ደቂቃ ይሁን 30 ደቂቃ ይሁን 1 ሰዓትም ይሁን በህይወታችሁ እንቅስቃሴ መስራትን መለማመድ መቻል አለባችሁ። ምክንያቱም በየቀኑ አመጋገባችን ሁልጊዜ ፕሮቲን እና ፋይበር የበለጸጉ ምግቦች ላይሆኑ ይችላሉ። አብዛኞቻችን ያገኘነውን ነው የምንበላው። ስለዚህ የወሰድነው ካርቦሃይድሬት የበዛበት ምግብ፣ ስኳር የበዛበት ምግብ የመሆን ፕሮባቢሊቲው ሃይ ስለሆነ በእንቅስቃሴ ራሳችንን፣ አቋማችንን፣ ውፍረታችንን መገደብ ወይም ደግሞ መግታት መቻል አለብን። ስለዚህ በየቀኑ ቢያንስ ለ30 ደቂቃ ስፖርት መስራት መቻል አለብን ማለት ነው። ውሃ መጠጣት መቻል አለብን። በትንሹ ቢያንስ 2 ሊትር መጠጣት መቻል እንዳለብን በጣም በተደጋጋሚ ተናግሬያለሁ። ይሄንንስ ነገር እናንተ አሻሽላችሁታል ወይ? በቀን 2 ሊትር ትጠጣላችሁ ወይ የሚለውን ነጥብ ራሳችሁን መርምሩልኝ። ተጨማሪ ምግቦቻችንን መቆጣጠር መቻል አለብን። የሚያስፈልገንን ምግብ ነው መመገብ ያለብን። አብዛኞቻችን የምንመገበው የምንፈልገውን ምግብ እንጂ የሚያስፈልገንን ምግብ አይደለም። ስለዚህ ለሰውነታችን ገንቢ የሆኑትን ምግቦችን መርጠን መስጠት መቻል አለብን። ስለዚህ አመጋገባችን ላይ ተቻለው አቅም ለምሳሌ እኛ የሚያስፈልገንን ምግብ እንመገብ ስል አብዛኞቻችን ሌግዠሪ ነገር ይመስለናል ነው። ቤታችን ውስጥ በቀላሉ የምናገኛቸው ለምሳሌ ዱቤ፣ አትክልት፣ ፍራፍሬ፣ ሙዝ፣ በቃ እንዲሁም ጥቁር ጎመን፣ የተለያዩ በአካባቢያችን የሚገኙ ኦርጋኒክ የሆኑ ምግቦች አሉ። እነሱን መመገብ መቻል አለብን። የተመጣጠነ ምግብ ተመገቡ ስል ወደ ሌግዠሪ ፉዲንግ ስታይል የምትሄዱ ሰዎች አሉ። እንደሱ ለማለት አይደለም። ባላችሁ የታሸጉ መጠጦች፣ የታሸጉ ምግቦችን ባትጠቀሙ እኔ እመርጣለሁ ማለት ነው። ከነዚህ በተጨማሪ ምን ያስፈልገናል? የአይምሮ ዝግጅት ያስፈልገናል። አይምሮአችን ካልተቀየረ ህይወታችን አይቀየርም። ስለዚህ በሳምንታችን ውስጥ እነዚህን ማካተት መቻል አለብን። ለምሳሌ ማንበብ፣ በቀን ቢያንስ ከ5 እስከ 10 ገጽ ማንበብ መቻል አለብን። በወሩ መጨረሻ ደግሞ 1 መጽሐፍ ብንጨርስ ጥሩ ነው። ይሄ እኔ የምመክራችሁ ምክር ነው። እኔ ለምሳሌ እንዳልኳችሁ ተማሪም ሰራተኛም ስለሆንኩኝ ባለኝ ትርፍ ሰዓት ምንድነው የማደርገው? የትምህርቴን ወይም ደግሞ የምማረውን ትምህርት ነው የማነበው። እናንተ ፉል ታይም ሰራተኛ ብቻ ከሆናችሁ ባላችሁ ታይም መጽሐፍ ማንበብ አለባችሁ። እኔ ይሄንን መጽሐፍ ማላነበው ወይም ደግሞ ልቦለዶቼ ማላነበው ባለኝ ትርፍ ሰዓት ምንድነው የማደርገው? የምማረውን ትምህርት ነው የማነበው። ስለዚህ እናንተ ደግሞ ሰራተኛ ብቻ ከሆናችሁ ወይም ደግሞ አንድ ስራ ወይም ትርፍ ታይም ካላችሁ ሶሻል ሚዲያ ላይ ጊዜያችሁን ከምታቃጥሉ የምትፈልጉትን ኮንተንት ብቻ አይታችሁ ወደ
መጽሐፍ ብታነቡ አድቫይዝ አረጋችኋለሁ ማለት ነው። ተማሪ በህይወታችሁ ውስጥ በጣም ወሳኝ የሆነው እቅድ ማውጣት የአጭር ጊዜ እቅድ አለ፣ የረጅም ጊዜ እቅድ አለ፣ መካከለኛ እቅድ አለ። በህይወታችሁ እነዚህን ከፋፍላችሁ እቅድ ማውጣት መቻል አለባችሁ። ስለምንገዛቸው እቃዎች፣ ስለምንሰራቸው ስራዎች፣ ስለምናገኛቸው ሰዎች፣ አጠቃላይ የምትኖሩትን ኑሮ በአጭርም በረጅምም በመካከለኛም ይሁን እቅድ ማውጣት ወሳኝ ነው። ሞክሩትና ታመሰግኑኛላችሁ። እቅድ ማውጣት በህይወታችሁ ወሳኝ ነው። ባለፈው ቪዲዮም ተናግሬያለሁ። የዲጂታል ጾም ወይም ደግሞ ሶሻል ሚዲያ ሊሚቴሽን መኖር መቻል አለባችሁ። ነገር የሰዓት ገደብ መኖር መቻል አለበት። ለምሳሌ በቀን ስንት ሰዓት ነው የሶሻል ሚዲያ የምንጠቀመው የሚለውን ለራሳችሁ ገደብ አውጡለት። ሶሻል ሚዲያ የምጠቀመው ከእናንተ ጋር ለማውራት ከእናንተ ጋር ኮሚኒኬት ለማድረግ ነው። በብዛት ሶሻል ሚዲያ ተጠቃሚ ሰው አይደለሁም። ስለዚህ ሶሻል ሚዲያ ሊሚት አድርጋችሁ መጠቀም መቻል አለባችሁ ማለት ነው። አዳዲስ ልምዶች መለማመድ፣ ለምሳሌ ጠዋት መነሳት፣ ቢያንስ ከ11 ወይም ከ12 ሰዓት በፊት በመነሳት ለራሳችን ጊዜ እንደሚያስፈልገን ማወቅ መቻል አለብን። ለራሳችንን ጊዜ መስጠት መቻል አለብን ማለት ነው። እንዲሁም ከራሳችን ጋር መነጋገር ወይም ደግሞ የቀን ውሎቻችን፣ የሳምንት ውሎቻችንን ለምሳሌ ራሳችን መገብገብ። እኔ በብዛት እሁድ ራሴን የምገመግብበት ሰዓት ነው። ምን አድርጌያለሁ ሳምንቱን ሙሉ፣ ማድረግ ያለብኝ ያላደረኩት ነገር ካለ ማድረግስ ፕላንስ ሳላረግ ያደረኩት ነገር ካለ ራሴን አፕሪሺየት አደርጋለሁ። ስለዚህ እቅድ በጣም አወጣለሁ ማለት ነው። ስለዚህ እቅድ ማውጣት በጣም አስፈላጊ ነው ማለት ነው። አልችልምን ወደ እችላለሁ፣ ከባድ ነውን ወደ ቀላል ነው፣ እኔ እድለኛ አይደለሁም ወደ እኔ እድለኛ ነኝ በማለት ፈጣሪን ማመስገን፣ እቅድ ማውጣት በህይወታችን ወሳኝ ነገር ነው። ሌላኛው የውሳኔ ሰው መሆን ነው። የውሳኔ ሰው መሆን ማለቴ ለፈለጋችሁትና ላመናችሁበት ነገር እስከ ጥግ ድረስ መሄድ፣ መጸለይ፣ እንዲሁም እስኪሳካላችሁ ድረስ መሞከር፣ በተጨማሪም ስኬቶቻችሁን መመዝገብ አስፈላጊ ነው። አይ ማለት ብዙዎቻችን ይከብደናል አይደል? አይ ማለት ብዙዎቻችን መለማመድ መቻል አለብን። ሰዎች ወደኛ ሲቀላቀሉም ሆነ ሲሄዱ ሊሚት ሊኖረው ይገባል። እያንዳንዱ ነገር የማንፈልገው ነገር ሲደረግ ዝም ብለን ማለፍ ሳይሆን አይ ማለት መቻል አለብን። ይሄን ነገር ለምሳሌ የሚደረገው ነገር ካልተስማማችሁ ይሄ ነገር አልተስማማኝም፣ የሆነ ቦታ እንሂድ ካልተስማማችሁ አይ እኔ አልሄድም። አይ ማለት ብዙዎቻችን እንደ ስህተት መቆጠር መቻል የለበትም። ማድረግ ያለብን ትክክል የሆነ ነገር ነው። አይ ማለት መቻል ሁላችንም አለብን። ምክንያቱም በህይወታችን ውስጥ ሁሉንም ሰው ማስደሰት አንችልም። ቢያንስ ግን አብዛኛውን ሰው ማስደሰት እንችላለን። ስለዚህ እናንተ የተስማማችሁና የተመቻችሁ ነገር ላይ ብትስማሙ አሪፍ ነው። ካልተስማማችሁ you have to say no። ስለዚህ ለራሳችሁ የተለያየ እቅዶችን፣ ፕላኖችን በህይወታችሁ ገደብ ብላችሁ የምታስቀምጡትን ነገሮች መስመር አበጅታችሁለት ህይወታችሁን ስኬታማ ማድረግ ይቻላል ማለት ነው። ለዛሬ እዚህ ጋር ይበቃናል። እስከ ሳምንት ቸር ሰንብቱ።